መጀመሪያ ሚስቱ ላይ የሰራውን ግፍ ሁለተኛው ላይ መድገሙ አይቀርም። የሰው ልጅ ይተዋወቃል፣ ይዋደዳል፣ ላይግባባ ይችላል፣ ሊለያይ ይችላል። በሰላም ተለያይቶ ቤተሰብ ሆኖ ልጅን በፍቅር ማሳደግ ይቻላል። እናት ጋር ሆነ አባት ጋር ልጅ እናትና አባት እየተደዋወሉ ለልጃቸው ለትምህርት ቤት የሆነ ፕሮግራም ሲኖር የወላጆች ቀን ምናምን አብረው ሄደው የልጃቸውን ደስታ ተካፍለው በጣም ብዙ በመግባባት ተለያይተውም በመግባባት በመከባበር ልጆቻቸው የሚያሳድጉ በጣም ብዙ ወላጆች አሉ። ታዲያ እኮ እሷ ናት እንጂ እያገናኛት ነበር። ሀቢባ መረጃ ካላት እኮ በመረጃ ትቅረብ። ልክ እንደዚህ ሲነካኩኝና ሲሉኝ 2 ወር 3 ወር አንድ ቀን ባገኘው 2 ወር 3 ወር መልሼ አለቅሳለሁ። ታዲያ እኔ ምን ቸገረኛ ነገር ሆነ። ኒካ ላይ ነው እንዲያገባሁት እኔ በኒካ ላይ ማግቢው በላይቴ ላይ ማግቢው እኔ ሀገር ሁኜ ሲያገባሽ ማለት ነው። እንዴት አገባብኝ ብዬ መርዝ አልጠጣሁም። ሀገር ጠይቄ ነገሩ ምን ሁሉም ካዱ ነው ላለው የሚያረጋግጠው። አልሐምዱሊላህ ረብል ዓለሚን ሰርቼ ኮራ ብዬ በራሴ ነው የተጨረጨርኩት። እንደዚህ ምንም ነገር እንትን ያልኩት የለኝም። አንቻለሽበት ደረጃ አለሁኝ ማለት ነው። ጠይባ በተራ ነው የምናወራው። ጠይባ እኔ እህቷ ነኝ። እኔ ላውራ ትፈቅጂልኛለሽ? እሺ እኔ አሁን በራሴ 2 ልጅ ጥዬ ነው የመጣሁት። እሺ የልጅን ነገር አውቀዋለሁኝ። በልጅ የተገደፈ ነገር ሁሉን ነገር አውቃለሁ። እኔም እንደሷው ለባሌ ሰጥቼ ጥዬ ነው የመጣሁትና ማለት ነው። ስለዚህ አሁን